በአንዲት መንደር ውስጥ የሚኖር አንድ ወጣት ሰው ነበር። ይህ ሰው በጣም ቀላል፣ ተግባቢ፣ ሰዎችን የሚረዳ ጥሩ ሰው ነበር። ማንኛውም ሰው እርዳታ ካስፈለገው ገንዘቡን፣ ጊዜውን እንዲሁም ምክሩን ከመስጠት አይቆጠብም ነበር። የሚያውቁት ሰዎች ሁሉ ምን አይነት ጥሩ ሰው ነው፣ ምን አይነት ወርቅ ልብ ነው ያለው እያሉ እርስ በርሳቸው ያደንቁት ነበር። በጊዜ ሂደት ግን ውስጥ ለውስጥ ቀስ በቀስ እየደከመ እና እየተጎዳ መጣ። ምክንያቱም ለሌሎች ሲያስብና ሌሎችን ሲረዳ የራሱን ፍላጎትና ህልም ረሳ። ምሽቱን እንኳን የሚያሳልፈው ስለ ሌሎች ሰዎች በማሰብ ሆነ። በዚህም ምክንያት በእጁ ያለው ገንዘብም እያለቀ መጣ። ለራሱ ያለው ክብር ቀነሰ፣ እናም ብቻውን ቀረ። ከሁሉ በላይ ግን ከባዱ በዚህ ችግር ውስጥ ሲወድቅ ማንም ሊረዳው አልመጣም። በቅርበት ሲያግዛቸው እና ሲረዳቸው የነበሩ ሰዎች እንኳን ተቀይሯል፣ እንደ ድሮ አይደለም፣ ስግብግብ ሆነ እያሉ እያሙት ይሸሹት ነበር። እርሱም በአይኑ ያየውን ማመን አቃተው፣ እውነታውንም መቀበል ከበደው። ከብዙ ውጣ ውረድ በኋላ አንድ ትልቅ ነገር ተማረ። ሁሉም ሰው የእኔ እርዳታ አያስፈልገውም፣ የሁሉንም ጥሪም መቀበል የለብኝም ብሎ ለራሱ ነገረ። ሰዎችን መርዳት አላቆመም። ለተቸገረ ሰው ይሰጣል፣ ነገር ግን ባዶ እስኪሆን አይደለም። ሰዎችን ያግዛል፣ ግን ጤናውን አደጋ ላይ ጥሎ አይደለም። ለራሱ ጊዜ መስጠት እና ራሱን መንከባከብ ጀመረ። ይህንን ተከትሎም በህይወቱ ትክክለኛ የሆኑት ሰዎች ቆዩ። ለጥቅማቸው ብለው የቀረቡት ሰዎች ከእርሱ ራቁ። ህይወቱም ላይ ለውጥ ማየት ጀመረ። እኛም በህይወታችን ሌሎችን ለማሞቅ መንደድ የለብንም። ጥሩ መሆናችንንም ለማሳየት ህልማችንን መስዋዕት ማድረግ የለብንም። ነገር ግን አይሆንም ማለት ያለብን ቦታ ላይ አይሆንም ማለት አለብን።